በቅርቡ የአዲስ አበባ የምግብና የመድኃኒት ቁጥጥር ባለስልጣን አፍላቶክሲን ያለበትን በርበሬ ወደ ማህበረሰቡ ከመሰራጨቱ በፊት በቁጥጥር ስር አውሏል። ይህ በርበሬ ወደ ማህበረሰቡ ቢሰራጭ ኖሮ ምንድን ነበር የሚሆነው? እሱን ከማውራታችን በፊት አፍላቶክሲን ምንድን ነው? አፍላቶክሲን እጅግ በጣም መርዛማ የሆነ ንጥረ ነገር ሲሆን ከፈንገስ የሚገኝ ነው። በተለይ ደግሞ አስፐርጂለስ ፍላቨስ እና አስፐርጂለስ ፓራሲቲከስ ከሚባሉ የፈንገስ ዝርያዎች የሚገኝ ነው ማለት ነው። ይህም የተለያዩ እህሎችን ያጠቃል። የዘይት ሰብሎችን እንደ በቆሎ፣ እንደ በርበሬ፣ ቡና እና የተለያዩ እንደ ኦቾሎኒ አይነት ነገሮችን ያጠቃል ማለት ነው። ይህም እህሎች በሚቀመጡበት ጊዜ እንዲሁም ደግሞ ትራንስፖርት በሚደረጉበት ጊዜ ወይም ደግሞ በሚዘሩበት ጊዜ ሊያጠቃ የሚችል ሻጋታ ነው ማለት ነው። ስለዚህ ይህ በርበሬ ወደ ህብረተሰቡ ቢሰራጭ ምንድን ነበር የሚሆነው? አፍላቶክሲን እጅግ በጣም መርዛማ የሆነ ስለሆነ በተለይም ደግሞ ለጉበት በሽታ ያጋልጣል። ለጉበት ቀለል ያለ ብቻም ሳይሆን ሄፓቶሴሉላር ካርሲኖማ የተባለ WHO ወይም ደግሞ የዓለም ጤና ድርጅትም እንደጠቀሰው ከሆነ አፍላቶክሲን ይህንን ካንሰር በማምጣት አንደኛ ደረጃን ይይዛል ማለት ነው። ከዛም ባሻገር ደግሞ የሆድ ህመምን ማስታወክን እንዲሁም ደግሞ እስከ ሞትም ድረስ ሊያደርስ ይችላል ማለት ነው። ስለዚህ ህብረተሰቡ ከዚህ ሻጋታ ራሱ መጠበቅ ይኖርበታል። ወይም ደግሞ ሻጋታ ካለባቸው እህሎች በተለይም ደግሞ አንዳንድ ነጋዴዎች በርበሬው ኪሎ እንዲያነሳ ውሃ ሊያርከፈክፉበት ይችላሉ። ይሄም በርበሬም ብቻም ሌላም እህሎች ላይ ውሃ በማርከፍከፍ ይሄ የተርከፈከፈው ውሃ ደግሞ ሞቃታማና እርጥበት ያለው አካባቢ ሲያገኝ ይህ የነገርኳችሁ ፈንገስ ለመራባትና ሰውን ደግሞ ለመመረዝ ይመቸዋል ለማደግ ማለት ነው። ስለዚህ ህብረተሰቡ ከእንደዚህ አይነት ጤና እክሎችን ራሱን ይጠብቅ እንላለን። አብነት ሜዲካል ሳይንስ ቴሌግራም ፔጃችንን እንዲሁም ደግሞ ቲክቶካችንን ፎሎ አድርጉ። በቅርቡ ደግሞ በዩቲዩብ እንገናኛለን። እናመሰግናለን።